ከስደት መልስ እነዚህን ነገሮች እየሰራን እንገኛለን። ውድ ሀገሬ ልጆች ከስደት መልስ ምን እንስራ ምን እናድርግ ብላችሁ እንዳታስቡ ማለት ነው። ለምን ያላችሁን ነገር መስራት ትችላላችሁ፣ የምትፈልጉትን መስራት ትችላላችሁ። ዋናው ምንድነው ቦታ ካላችሁ ሁሉም ነገር ለእናንተ ቀላል ነው ማለት ነው። እኔ ላሞችን እያገድኩ ነው እንደምታዩኝ። ስለዚህ ቀላል ነው። ላሞች በጎች እየረባው እያገድኩ ነው ማለት ነው። ባለቤቴ ሳር አጨዳ ሄዷል፣ እረኛውም አብሮ ሄዷል ማለት ነው። ጭነው ባንዲ ሊመጡ እነሱን እየጠበቅኩ ነው። ከዛ አብረን እንሄዳለን ማለት ነው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች አህለን ወሰህለን ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ያው የከብቶች እረኛ ሁኛለሁ ማለት ነው። ላሞችን እየጠበቅኩ ነው። ያው እንደምታዩኝ ዛሬ ከላሞች ጋር ነኝ ማለት ነው። አያችሁኝ? ሌሎቹ ቤት ናቸው። ቀኗቸው ስለደረሰ አንዷን ሽጫለሁኝ። ሌሎቹ ቤት ናቸው ማለት ነው። እነዚህን ይዤ መጥቼ ይሄው እያገድኩ ነው። እንዴት አያችሁት? ያው ከስደት መልስ ራስ ስራ ሳይንቁ ከሰራን ሁሉም ቀላል ነው ማለት ነው። እያቻችሁ በጎችም አሉኝ። ይሄው በጎችንም እያገድኩ ነው። እና ምን ይመስላችኋል? እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ያው ፀሐይ ላይ ስለሆነ ቪዲዮ ብዙ ላይ መስጣችሁ ይችላል። ፀሐይ ላይ ነኝ እና እንዴት አያችሁት? እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ያው እንደምታዩት እያገድኩ ነው ማለት ነው። በርቱ፣ አበረታቱኝ አበረታቱኝ እላችኋለሁ። ውድ ሀገሬ ልጆች ያላችሁበት የዓለም ዳርቻ አጠነካክሩኝ። ነይ እያገድኩ ነው። ያው እንግዲህ ይኸውላችሁ በጎቹንም ላሞቹንም እያረባንሁኝ ነው። ከስደት መልስ በዚህ ስራ ላይ ተሰማርቼ እየሞከርኩ ነው። እና እንዴት አያችሁ? ደህና ናችሁ? ደግዬ ናችሁ? ሁሉ ሰላም፣ ሁሉ መልካም። የዚች እናት አሁን ልትወልድ ቤት ናት ማለት ነው። የዚች እናት ቤት ናት ልትወልድ ቀኗ ደርሶ ፀሐይ ላይ ያላወጣም ብዬ ያስቀርቻለሁ ማለት ነው። እና ውዶቼ ከስደት መልስ ብዙ ስራ ይሰራል። ምንስ ልስራ ምን ላድርግ እያላችሁ አትጨናነቁ ማለት ነው። የምሬን ነው የምላችሁ። ወላሂ የምትሰሩት ምንም አታጡ። ይሁን እያገድኩ ነው። ያው እናቴንም ባጣ ባገ አላህ የቀደረው ሆነ አጣሁ ሳላስበው እና ይሄው ወጥቻ አሁን ወደ ስራ ተሰማርቼ ስራዬን እየሰራሁ ነው። ምን ታደርጉታላችሁ? ከአረብ ሀገር ከመጨናነቅ ያው ብሪቱ ሻል ስለምትል ነው እንጂ እኛ ወደዛ የምናደላው ሀቂቃተን ሀገራችን አየሩ ብቻ መድኃኒት ነው ማለት ነው። ወላሂ ነው የምላችሁ። አየሩ ራሱ መድኃኒት ነው። የምር ነው የምላችሁ። በጣም ነው የሚያስደስተው። ለምን ስራ ካልናቅ ብዙ ነገሮችን መስራት እንችላለን። ቦታ ካለን ደግሞ ዶሮ ማርባት እንችላለን ምናምን። እኔ አሁን የከተማው ቦታ በጣም ጠባብ ነው። እዛ ልመቸኝ ብሎ ነው እዚህ እንደገና ቤት የሰራሁት ማለት ነው። እዚህ ቤት የሰራሁት ዶሮ አረባለሁ። እንደ ወርቂ ማሜ ሾሆጋሽ ነይ እዛ ቁጭ በዘንቢሉ ዘንድ ዶሮ አረባለሁ። ለቀጣይ ለ6 ወር ተመልሼ በቃ ከዛ የዶሮዎቹን ምኖቹን እንትን እላለሁ ብዬ አስቤያለሁ። አላህ ካሳካልኝ ኢንሻአላህ። እና እንትን አትበሉ፣ ምን እንሰራለን ብላችሁ አትሰቡ ማለት ነው። የምሬ ነው የምላችሁ። ምን እንሰራለን ተብሎ አይታሰብም። ቀላል ነው ሁሉ። ለምን ካቀለልነው ይቀላል። የሆነ እያገድኩ ነው እንደምታዩኝ፣ ላሞቹን እያገድኩ ነው ማለት ነው። እና ጎረቤን አያያዜን አያችኋል? ዋት ጎረቤን አያያዜ
ወላሂ የምሬን ነው የምላችሁ። መስራትን የሚያህል ነገር የለም። የሰው ፊት አያሳይም። ከሰራን የሰው ፊት አናይም። በቃ ምንም የሚደብር ነገር የለም ማለት ነው። ሰው ሆኖ ከተንቀሳቀሰ ምንም የሚደብር የለም። ምን ይደብራል ግን ሀቂቃ ማለት ነው። ስራ መስራትን የሚያህል ነገር የለም። ተንቀሳቀሱ እና ጠንክሩ፣ አብሽሩ። ሁላችንም ስንንቀሳቀስ ነው እንጂ ዝም ብለን ለሽካል ዋጋ ቢስ ነው ማለት ነው። በርቱ እህቶቼ፣ ወንድሞቼ በያላችሁበት አላህ ይጠብቃችሁ። እኛንም አላህ ይጠብቀን። አሁን ዛሬ በዝታይች ምሪት አለ ቀላዱ መስመር ማለት ነው። አሁን የሰው ተሰብስቦ እየተከፋፈለ ነው። እዚሁ ቤታችን ስር ነው እዚህ ገጠር የሰራሁት ቀበሌ 5 የሰራሁት እዛው ቅርብ ነው ለኔ ማለት ነው። በጣም ቅርብ ነው እና መንገድ ይሰራልናል አሁን ለነሱ ሲባል እንጨት ምናምን አቅራጥ ማስገባቢያ መንገድ ስለሚሰራ ለነሱ ሲባል በቃ ተመቸኝ። በጣም ደስ ብሎኛል ማለት ነው። እኔ ለምን መንገድ የለውም፣ ትንሽ መንገዱ ዝግ ነበረ። አሁን መንገድ ሲሰራልን ዋው ደስ ብሎን ዘና ፈታ ብለን እንኖራለን እላችኋለሁ። ወላሂ አሰፋፉ ልነግራችሁ አልችልም። በጣም ሰፊ ነው ግቢው፣ ቦታ አቀማመጡ፣ አየሩ ወላሂ አሁን ብነግራችሁ ብታምኑም ባታምኑም እንዴት ያለ ብርድ ያለው መሰላችሁ። እዛ ግን ከተማ ሙቀቱ አያስቀምጥም ራሱ። እዚህ ብርዱ ልነግራችሁ አልችልም። እና እንደዚህ እየጠነከርን ራሳችንን ተላበረታታን ማንም አይመጣልንም ማለት ነው። ማንም አይረዳንም። እኛ ለራሳችን እንጠንክር። እስኪ ወተት እጠጣለሁ፣ ቅቤ ከቤቴ ነው እኔ ማለት ነው። አሁን ይችም ከቤት ነው የተወለደችው፣ የአሜሪካ ናት እናቷ። ይችም የአሁን እናቷ ልትወልድ ደርሳለች፣ ጥቁሯ። በቃ ምን አለብኝ ልነግራችሁ አልችልም ማለት ነው። በታህላ አህሉ ተረገመኝ አታርፍም መቼም። እና እንደዛ ነው እላችኋለሁ የኔ ውድ እህቶች። አብሽሩ፣ በርቱ፣ ጠንክሩ። ደግሞ ታች ቤቱን አሳያችኋለሁ ማለት ነው። ያው እንደምታዩት ግቢ ደርሻለሁ። ውድ ባለቤቴ፣ ጀግናው ባለቤቴ ሽንኩርት ተክሎ ዘንድሮ ቀይ ስሩ ተክሎ ብቻውን እንደመሆኑ መጠን 15 ደቂቃ ይርቃል ተከተማው ማለት ነው። ይሄ እውት ጎመኑ አያችሁት እንዴት አባቱ እንደሚያምር። ይሄንን ተክሎ ነው የጠበቀኝ ማለት ነው። እኔ በስደትም ብኖር እሱ ይሄን አድርጎ አሁን እኔ ነጭ ሽንኩርት ለመግዛት ገበያ አልወጣም ማለት ነው። የኮክ አትክልት ኮኩ፣ አቮካዶ አረም ይዞታል። ያው እንደነው የምታውቁት ለቅሶ ላይ ስለቆየን አረም ይዞታል ማለት ነው። ይሄ አፕል ነው። እኔ ነኝ የተከልኩት ባለፈው ሳልሄድ በፊት ማለት ነው። አብቧል፣ ማፍራት ሊጀምር ነው ማለት ነው። አሁን ይሄን አርሜ ተቆፍሮ እንትን ይባልበታል። አያችሁት? ይሄ አፕል ነው። እነዚህ አፕሎች ናቸው። ዋቸው ውሃ ስላላገኘ እንትን ብሏለሁት አፕሉ ማለት ነው። እና አንዳንድ ጊዜ ጎበዝ ትዳር ጥሩ ባል ካላችሁ፣ አሁን ይሄ ምን ሆኖ እንደሆነ አላቅም፣ አቮካዶ ነው ደረቀ፣ ምን እንደነካው አናቅም። ግን እስኪ ውሃ እናጠጣዋለን። ይሄ ማንጎ ነው። እዩት፣ ማፍራት የተዳቀለ ማንጎ ነበር የተከልኩት። ሊያፈራ ያብባል፣ ግን ምን እንደሚያ ውሬዎች እየገቡ እየቆረጡብን እኛ ራቅ ስላል እየቆረጡ በጠበጡኝ ማለት ነው። እዚህ ለውት ይሄ አቮካዶ ነው። ይሄ ማፍራት ገና ነው፣ ብዙ ይቆያል እያሉ ነው። አላፈራም። ይሄ አቮካዶ ነው። ይሄ ማንጎ ነው። የማንጎ ዛፍ ነው፣ ገና ነው። ይሄም እነዚህ ደግሞ ሎሚ፣ ይሄ ሎሚ ነው። ይሄም ሎሚ ሳይሆን አይቀርም። ይሄ እኔ እንጃ ስተክለው ረስቸዋለሁ። 2 አመት በላይ ሆነው ከተተከለ። አዎ ሎሚ ነው ሽታው።
ይኸው እንደዚህ እያልን ይሄም ሎሚ ነው። አያችሁት? እኔ ስሄድ ተክዬው ነው የሄድኩት የዛሬ 2 አመት ማለት ነው። ግን አድጎ ነው የጠበቀኝ። አረ ልታፈራ ነው። ዋው ዋው! አያችሁት? የምስራች አፈራይ ማለት ነው ሎሚቱ። ዋው ወላሂ ዋት እንዴት ደስ ይላል! ሀቂቃ እንዴት ደስ ይላል ማለት ነው። ወላሂ ዛፉ ይሄም አብቧል። ማሻላ ማሻላ ማሻላ። እዩት። እኔ ሰር ነው ተክዬ የሄድኩት ሀቂቃ ማለት ነው። አሁን ያው ሊያፈራ እንትን እያለ ነው። ይሄ ብርቱካን ነው። ይሄ ብርቱካን ነው። አብቦልኛል። ለውት እዚህ ጋር አያችሁት? ያት ማበብ ጀምራለች ማለት ነው። ብቻ አልሐምዱሊላህ ልፋታችን ለውት እዚህ ማንጎ አብቦ አያችሁት? ማንጎ አብቦ የተዳቀለ ነበር የገዛሁት ማለት ነው። ዋው ዋው ዋው! እዩት ሎሚዎች ያቸው ያት አፍርታ ወላሂ አይገርምም? ግን በጣም ነው የሚገርመው። አፈራች ማለት ነው። የዛሬ 2 አመት ነው የተተከለው። ሀቂቃ እያቻት አፍርታ እዩ እንዴት አባቱ ደስ ይላል። አሁን ይሄንን አስቆፍሬ ወዛተራ መጣና እሱ አይመቸውም አስቆፍሬ እንትን አረግበታለሁ። ውሃ ጠጣዋለሁኝ ማለት ነው። እንዴት ደስ ይላል ወላሂ። ሎሚ ነው ሎሚ ብርቱካን ነው የተከልኩት። ይኸው እንደዚህ አምረዋል ማለት ነው። ሁለቱ ማፍራት ጀምረዋል። አያምርም? ወላሂ ግን በጣም ነው የሚያምር። ያን አረም ይዞታል። አረም የያዘው ደግሞ ያው እናቴ ስለሞተች እዛ ነው የቆየ ነው። አሁን ነው ገና ወደ እንትን የተመለስ ነው ማለት ነው። በጣም አረም ይዞታል። ያው አሳጭጀለት ነው እንጂ አሁን ባለፈው ከሳምንት በፊት ጠቅላላ አረም ይዞታል ማለት ነው። ሀቂቃ ይቺ ደግሞ ኮክ ናት። አብረው ነው የተተከሉት። ጠቅላላ አብረው ነው የተተከሉት። አሁን ኮኩ እያበበ ነው ሊያፈራ ማለት ነው። አያችሁት? ታዲያ አገራችን ላይ እያልሰራን የት እንሰራለን? ሀቂቃ ማለት ነው። አያችሁት? ይሄ ኮክ ዛፍ ነው። ስትጣፍጥ ልነግራችሁ አልችልም። ጓሮ ነበረን እና እዛ ከተማ የዛ ዝርያ ነው አንጥተን ዝተከልናል። ይሄ አቮካዶ ነው። ይሄ አቮካዶ ነው። ይሄ እንግዲህ ይሄን ሁሉ አትክልት ተክየው ነው ሲሄድ የሄድኩት ማለት ነው። ዛሬ ይሄን አክሎ ጠብቆኛል። ውሃ እያጠጡ ነው የከረሙት። ሀቂቃተን ባለቤቴን ሳላመሰግነው አላልፍም። ከዛ እየመጣ ይሄንን አትክልት እያጠጣ እያረመ ነው የቆየው ማለት ነው። አሁን ይሄ እንትን ነው ማንጎ ነው። ይሄ አሁን ማንጎ ነው። ይሄ ተቆፍሮ አሁን እንትን ይደረግለታል። ፍግ ምናምን እንትን ማለት ነው። በጣም እንትን ይላል። ተውት። አያችሁት? ይሄም ሊደርቅ ነው። ቦታው ዋልካ ነገር ስለሆነ እንትን ይለዋል። አያችሁት? እንዴት አባቱን እንደሚያምር እና በጣም ደስ ብሎኛል ሀቂቃ። ሀገራችን ላይ ከሰራን ብዙ ነገር አለው ልላችሁ ፈልጌ ነው። ማንጎ ይሄ ማንጎን አቮካዶ ነው መለል ብሎ ነው የወጣው። አሁን ወደ ግንቦት ላይ ይቆረጥለታል ማለት ነው ዛፍ እንዲሆን እና ውዶቼ ሁላችንም ከጠነከርን። ይሄ ደግሞ ቃሪያ ነው። ውይ ደርቆ ላኢላሀ ኢለላህ ወላሂ ደርቆት ደርቆ ሩቅ ስለሆን ደርቆ አሁን እኔ ከሰዓት መጥቼ አጠጣለሁ ማለት ነው። ይሄንን አፍርቶ ነበር እህቶቼ ወላሂ አፍርቶ ደረቀ። ሲያናድድ ስንት ተለፍቶበታል ሀቂቃተን። አሁን ማታ መጥቼ አጠጣለሁኝ ማለት ነው። አሁን ጣርሯል። ይሄ ደግሞ ወይን ነው። ወይን ማለት ያው ወይን ብለው ነው የሸጡልኝ። እኔ እንደዛ ነው የተከልኩት። ግን ባለቤቴ አይደለም እያለ ነው። እስቲ እንግዲህ አፍርቶ እናየዋለን እንጂ እና የስጋ መጥበሻ ደግሞ አያችሁት? እዩት አያችሁት? ይሄ ሁሉ ተክየው የሄድኩት አትክልት ነው ማለት ነው። እንግዲህ እነዚህ እስኪ ሲያፈራ እናየዋለን እንጂ ይሄ አፕል ነው። አሁን ይኸው አብቧል፣ ሊያፈራ ነው። ቅጠሉን ጥሏል።
ቅጠሉን ጥሎ እንትን ሲል ነው መሰል የሚያፈራው። ያው ሰሞኑን እኔ ወደዚህ ነኝ እላችኋለሁ የኔ ውዶች። እንደምታዩት እንዴት አባቱ እንደሚያምር እላችኋለሁ። እና ይሄ ሁሉ ከርሟል ቦታው አጥሮ ዙሪያውን አጥሮ ነው እንትን የሚለው